ዛሬ ይዤላችሁ የመጣሁት ለብራንድ ለባሾች ነው መረጃ ነው። ፎርሌክስ በሳዑዲ አረቢያ ቡረይዳ ከተማ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አከም ጅርቱ ጃለተምቶታፍ ከበጀምቶተ ኬኛ እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ፎርሌክስ በሳዑዲ አረቢያ እንዴት ነው የሚለውን ነው። ፎርሌክስ ማለት ለማታውቁት ብራንድ ሰከንድ ሃንድ ማለት ነው። በአሪፍ ዋጋ የምታገኙ አሁን አሪፍ ጫማዎች ብራንዶች ሰው ላይ እናያለን፣ መልበስ እንፈልጋለን። ከዛ ደግሞ ችግሩ ደግሞ ሳቢ ላይ ነው እና ሳቢው አሪፍ የሚሆንበት ቦታ አለ እና ፎርሌክስ ይባላል። ተዋወቁት። ቪዲዮን አደስኒ ፍረደ ዱፌ ፎርሌክስ ሳውዲ ኬሰቲ ኡፈተ በበሬዳ ብራንዲ ተኤ ነመረቲ የሮ አርጊኑ ኡፈቹኒ በርባድ ነገሩ ገቲንሳ ቃሊ ኑቲ ተውዳ ከናፉ አሪፍ መፍትሄ ነው ብዬ ይዤላችሁ መጥቻለሁ። ዛሬ ማሳያችሁ በትንሹ ጫማዎችን ይሆናል እና አደከኖ ጅላሉ ጫማ ኮፒ አዳዳተዋ ከናፍዩ ከነወርዱፍተን ከበጃኒ ሲንጋፈዳ ረዴቢን አከም ጅርቱ ነጋ ኬሰኒ ወርዱፍቶተ ሚዲያ ኬኛ ሀራ ብራንዲስ ነገርሲስና አመጫማ ስን ይላል አርተን ኩኒ በጣም ብራንድ የሆነ ጫማ ነው። በጣም የሚያማምር ጫማ ነው። ስታዩት ብራንድ ነው። በቃ ስትለብሱት በጣም ምቾት ያለው ወሉማ ገለቲ በቃ ኡፈተኒ ደበርሲተኒ ኦቦሎተ ኬሰንቲ ገን ደበርሲተን እንደሚያልቅ አይደለም ለማለት ነው። ያው ይለበሳል የሚያልቅ አይነት አይደለም። የሚገርም ጫማ ነው ወላሂ። እና ብሩም ደግሞ እንደምታዩት እንደዚህ ሀገር አሁን ይሄኛውን ብራንድ ሌላ ቦታ ብትጠይቁት አንዳንድ እንትኖች ቦታ በጣም ውድ ነው። እስከ 400 300 ሪያል 350 400 ምናምን ነው። እዚህ ደግሞ ፎርሌክስ የምታገኙት በመቶ ምናምን 105 ብር 120 ከበዛ 130 ብር ነው። እና እኔም አንዳንድ ጫማዎችን እያነሳው ብሩንም አብረን የምናይ ይሆናል። ተከታተሉኝ ለማለት እወዳለሁኝ። ብሪ ሳውሉ ማላላ አመጫማን ካሴ ኩን ናይኪ የሚገርም ናይክ ነው። በቃ የማያልቅ ማለት ነው። ዋኒን ዱምኔ ቤክቱ ምን ስንት አመት ብትለብሱት የማያልቅ ጫማ ነው ወላሂ። ብታዩት ደግሞ ምቾቱ ማለት ነው ቀለል ያለ ነገር ነው። ብቻ እኔ ምን ብዬ ልግለጽላችሁ። ስታዩት እንደዚህ ላይመስጣችሁ ይችላል፣ ግን እንደዚህ በአካል ሆኖ ቱቃ ማንተዬ ራኡበት ጀደያዳ በጣም ያምር ናይክ ነው ይሄ። ለኔ እንኳን ምርጫ ባይሆንም እኔ ቦክስ ትንሽ ከፍ የሚል ጫማ ብዙም ድሮ ይመቸኝ ነበር። አሁን ላይ ግን ብዙም አይደለሁም። ለምን ቁመታም ስለሆንኩ ትላለህ። እና ደግሞ ሞዴላችሁ ስለሆንኩኝ ሞዴል ደግሞ እንደዚህ አይነት ጫማ አይደለም የሚለብሰው። ያው እንግዲህ ሞዴል ስትሆኑ ቁመትም ምንም ሁሉም ነገር ያው ስታሟሉ ነው። እና በዚህም ደግሞ ራሴ ላይ ሙድ ለመያዝ ብዬ ነው። እና አሁን ምን ይመስላችኋል ይሄ ጫማ? አሁን ብዙም ያው ካሜራውን ግን እየሮጥኩ ነው። ብቻ እኔ ቪዲዮን ሳየው ብዙም ደስ አላለኝም። አቀራረጹ ትክክል አይደለም። ያው ይቅርታ ለማለት ነው። በሌላ ቀን እናስተካክላለን። ይሄኛውን ራሱ ምን እንዳደረኩኝ ታውቃላችሁ? እንትኑን ማለት ነው ስፒዱን አንድ ቀንሼ ነው ትንሽ ቀለል ብሎ እንድታይላችሁ። ይሄ ጫማ አሁን የምታዩት ማለት ነው 109 ብር ነው። በቃ እንደዚህ የምታዩት ጫማዎች አሁን አዲዳሱን አያችሁ፣ ጃኬቱን የሚገርም ጃኬት። እዚህ ጋር ደግሞ ጫማዎቹን ነው በነገራችን ላይ ዛሬ ላሳያችሁ ያሰብኩት። ለማገለት ጫማ ዳዳ ከነሲኒ ተገርሲሱ በርባዴ ጋሩ ያው አከፈደ ከሰኒ ተውባቱስ ጥቆ ላልቱ ጀዲ አንገሩ ቪዲዮ ቸረጫላ ያደኮ ሰገሊዱ ማኒፕ ሰደ ጀዲተኒ ካነን ኤገለ አሁን ይሄን ጫማ አያችሁት? የሚገርም ጫማ ነው። አሁን የሚያልቅ አይደለም ማለት ነው። በቃ እድሜ ልካችሁ ነው የምትለብሱት ነው የምላችሁ። የምሬን ነው። ብልጡ ነው። ብራንድ አሁን ይሄ ሌላ ቦታ ብትጠይቁት 500 600 ነው። በእኛ ሀገር እንግዲህ አዘርዝሩ። ኢትዮጵያ ያላችሁት ምቱ ችግር የለውም። እዚህ ውስጥ ያላችሁት አንድ ነገር ልላችሁ ፈልጋለሁ። የሆነ ነገር ስትገዙ ምንም ነገር
በኢትዮጵያ እንዳትመነዝሩ ማለት በዛ ካልኩሌት አድርጋችሁ እንዳታዩት። ለምን እየኖራችሁ ያላችሁ ሳውዲ ነዋ። ከናፍዩ ከንስን ከየተ ጅራታርተን ሳውዲ waan ta'eef akkuma keessa jiranutti bulama waan ta'eef kanaafiyyuu birri Itoophiyaatiin dhaanan waan tokko nyaattanuu waan tokko dhuddanuu akkasumatti sooma keessan teessanii bultu jechuun barbaada። ያው ማለቴ በዚህ በኢትዮጵያ ካልኩሌት ስታደርጉ ብሩ በጣም ሃይ ነው። አሁን ይሄኛው 100 ምናምን ብር ማለት በእኛ ስመታ ወደ 6000 ምናምን ሊሄድ ይችላል። 5500 እንደዛ አካባቢ ይመስለኛል። ያው ካልኩሌቱን በደንብ ባልመታም እቺን እንዴት አያችሁት? ፊላነች የምትገርም ብራንድ ማለት ነው። በቃ ጫማዋን ብታዩት በጣም ነው ደስ የምትለው። ወላሂ እኔ ወድጃታለሁ። ያው ትንሽ ከፍ ስላለ አልተመቸኝም እንጂ እና ምገራርሙ ጫማዎች አሉ። የሴቶችም አልባሳት አለ፣ የወንዶችም አልባሳት አለ። እኔ ዛሬ ያው ይዤላችሁ የመጣሁት ጫማ በምለው ነው እንጂ አለ የማአት እንትኖች አሉ። አሁን ይሄ ደግሞ አዲዳስ ነው። አዲዳስን እናያለን። አሁን እዚህ እንግዲህ አሁን ትንሽ እንድትረጋጉ ነው። ቀደም ያሳያችሁ ጫማዎች እዚህ ላሳያችሁ። እነዚህ አዲዳሶች አያችሁት? የሚገራርሙ ናቸው። ብሩን ደግሞ ቆይ አንድ ጫማ አንስቼ ላሳያችሁ ስንት ብር እንደሆነ ማለት ነው። ስታዩት ልትመሰጡ ትችላላችሁ፣ ግን ብሩን ስታዩት ትደነግጣላችሁ። አንድ ጓደኛ ያለ ከእኔ ጋር ብሩን አይቶ ይኸው አፉን ይዞታል። ምን ነው ስንት ነው እለዋለሁ። አሁን ይኸው ስንት ነው የሚለው ያው ካሜራውን ይዝበታል። 559 ብር አስባችሁታል? አንድ ጫማ 559 ያው 60 ብር በሉ። በእኛ ስትመጣ ስንት ነው? እናንተ ምጡት፣ ችግር የለውም። እሱን ለካልኩሌት እንግዲህ አትታሙ መቼም። እንግዲህ አዲዳስ ይህን ትመስላለች። እንግዲህ እነዚህ ጃኬቶች ብሩን ባሳያችሁ በደንግጣችሁ ነው ወደኋላ የምትወድቁት። እንኮፍት ትወዱበት አስባችሁታል? ይህን ጃኬት ስንት ነው ገምቱት እስኪ፣ ካሜራው ሳይደርስ ሜቅ ላላ ገመታ ብሪ ዲበለማፊ ጃተም ወሉማ ገለቲ አከስቱሬ አቺ ኬሳ ሞባኔ ሌላ ቦታም ደግሞ ለማየት ሞከርኩኝ። ይሄ ከአዲዳሱ ሳልወጣ ይሄን ስሊፐር ካን ኪቶ ጫማ አይቹ ሜቃ ይተነ ያዱስን ገመታ የሚያመስ ገምቱት እስኪ። ይሄን ስሊፐር ነጠላ ጫማው ማለት ነው 52 ብር። ብር ሳይሆን ሪያል ነው እንግዲህ። ብር እያልኩ ያው ስለለመደብኝ በብር ነው የምጠራው እንጂ አስባችሁታል? አሁን ይሄ እኮ እኛ ሀገር ላይ ስንት ብር ነው? ቢያንስ 90 ብር ነው። ከዛ ደግሞ ወጣን ከአዲዳሱ ትንሽ ያው ብሩ ስላሰከረ ወጣን። ከዛ ደግሞ ትንሽ ያው ጭንቅላታችን ፈታ ለማድረግ ማለት እዛ ውስጥ እንደዚህ እያየሁ ከዋልኩኝ መውደቄ ነው ብዬ ወጣንና ከዛ በኋላ ጓደኛዬ ነው በነገራችን ላይ ይዞኝ ሄደው በዛው ለምን አላሳይም። ከዚህ በፊት በቀን ቀርጬ ነበርና ሳልፖስተው ጠፋ ያ ቪዲዮ። ከዛ ዛሬ ለምን አላሳያቸውም አልኩኝና ደግሞ ቲክቶክ ላይ እያየው ነበር እንደዚህ ይሄዳል ስለ ፎርሌክስ ምናምን ብዙ ይፖስታልና በዛውም ለምን ያላዩት ለምን አያዩም ብዬ እና ማንም ሰው በነገራችን ላይ ብራንድ መልበስ ይፈልጋል። ማንም ሰው ማለት ነው። ግን የዋጋው ችግር ነው። eenyu utuu qarshii qabaatee uffata biraandii ጫማ ብራንዲ ኦፋቹን በርባዳ garuu immoo kan duddubbatti nu qabu ያው እንደታወቀ ብሩ ነው። ይሄ ደግሞ ማክስ ነው። ማክስ ማለት ያው እዚህ ሀገር ያላችሁ ታውቃላችሁ ብዙም እና እንደዚህ ይላችኋለሁ። እዚህ ደግሞ ገባን የሴቶች አልባሳት ነው መግቢያው ላይ ያለውት። ፈራው ታውቃላችሁ እንትኑ ምናምን ማየት እንደዚህ ራሱ ስታዩት ያስፈራል። እና ዋጋው ራሱ አላየሁትም። ለምን ድንገት እኔ አሁን እንደዚህ የተጻፈ አለ 49 ምናምን ይላል፣ ግን ያስፈራል። ሌሎቹን ለማየት ፈሪቼ ነው እንግዲህ። እና ከዛም ደግሞ ብዙም ዞር ሳንል ወጣን። ከዛ ለመውጣት እየሄድን ነው፣ ወደ መውጫው እየወጣን ነው። ወጣን። ከዛ በኋላ ምን እያልን ነበረ ከጓደኛዬ ጋር። ሞሉ በጣም ትልቅ ነው፣ በጣም ማለት ነው። ወላሂ ነው የምላችሁ በጣም ትልቅ ነው። እንዴት ነው ዲዛይኑ ይሄ እንደዚህ የሳለው ብለን ስለ ዲዛይኑ በጣም እያወራንበት ነበር። እና ወንተን ሲኒን ጀቹ ጓደኛ ኮ ጅኑ ሰዋሶፍ ነው ሞልቼ ቹዳ
yookaan fooqichi baay'ee guddaadha. ዲዛይኑን እምቲ ከነ ካሴ አከሚት ለፈረቲ ካሴ አስባችሁታል? ጭንቅላት ውስጥ ነው ቀርጾ መሬት ላይ የሚያስቀምጠው አይደለ? በጣም ነው ያደነኩትና ብሩ ያንሳቸዋል። በነገራችን ላይ ለኢንጂነሮች ምን አይነት ጭንቅላት እንዳላቸው አላህ ነው የሚያውቀው ወላሂ። እና ውበቱን ስታዩት እዚህ ወላሂ ልባችሁ ነው የሚማረከው ማለት ነው። በቃ ኡቱማ ዋኛቲነስ ከሰት ወልተኒ መወፈራችሁ አይቀርም። በነገራችን ላይ ደሞ ጽዳቱ፣ ሽታው ያለው መዓዛ ወላሂ ለመግለጽ ይከብዳል። ብቻ በቃ እነሱ ይኑሩ እያልን እኔና ጓደኛዬ ከዛም ደግሞ የሆነ ነገር ትዝ ሲለን አልሐምዱሊላህ እንላለን። ይሄንንም ያላዩት ስንቶች አሉ ብለን ስናስበው ደግሞ ሌላ ታሪክ ውስጥ ገባን። ዱጉማ በር አማ ደረጃ ከነ ኑቲ አማ ጀራ ከነ አርጊኔ አይ ጀርኩና ጅራተን በቃ ብለን እንትን እያለ ነው። እና ይህንንም ደግሞ ያላዩ ከንመሞ ከኒን አርጊን አቦቲን ኬኛ ወሪ ደርባን ወሩም ተመጅራን ከካን አርጊን አርጉዳፍ አዋኑ ሜቀቱ ጅሩ ጀኔ መሮያን አልሐምዱሊላህ እያል ከጓደኛዬ ጋር በቃ ሀሳቡን አንስተን ከዛ ራሳችንም ደግሞ ወደ እንትን እንገባለን። ያው ለካሜራው ጥራትና እንትን ይቅርታ ብያለሁ። እንግዲህ ይሄ ደግሞ እንትን ነገር ነው ሽቶ ቤት ነውና ዋጋውን ጓደኛዬን እንጠይቅለዋለሁ። ኧረ ተው አለኝ። ስፈራ ተውኩት በቃ እሺ ብዬ እኔ ደግሞ በነገራችን ላይ ሰው ልሰማለሁ። እዚህ ደግሞ ካፌ ነገር ነችና ከዛ ምን ይለኛል ጓደኛዬ እባክህ ደክሞኛል እስኪ ትንሽ ቁጭ ብለን አእምሮአችንን ጋር እናሳርፈው ስለኝ ድንገት ብር ከጠየቁንስ አልኩት። ዮ ብር ይኑጋፈተ ነው በከኑቴኙት የሮንጀ ነው ለኪ ከናን ዱርታ የራቆትንቴኛ አለኝ። ከዛ እሺ ያልኩትና እኔ ደግሞ ያው እንደነገርኳችሁ ሰውን የመስማት ችግር የለብኝም። እሺ ብዬ ሄድኩኝ። ቁጭ ልንል ቦታ እየፈለግን ነው እንግዲህ። ከዛ እዛ ጋር ታያቸዋል ሁለት ወንበር ያላት። ከዛ እዛ ደቃልንና ትንሽ ደግሞ እዛ አዝገን ምንም አልበላንም፣ ምንም አልጠጣንም። ለምን ሂሳቡ የታወቀ ነው። እኛ አሁን አንድ ሻይ ብንጠጣ አገር ላይ ስንት ነገር ያሰብነውን ነገር ያደርግልናልና ከዛ እቺ ወንበር ሁለት ያላት ሳብ ሳብ አረግንና ደቃልንና ከዛ በኋላ ደግሞ እኔ ዝም ብዬ ለምን እዚህ ቁጭ ብዬ ዞር ዞር ካሜራ እያደረኩ ለምን አላሳያቸውም ብዬ ከዛ ጓደኛዬ ደግሞ እዚህ ከፊት ለፊት ያለ እና ከዛ በኋላ እንደዛ ሆነን አልፈን አነሳንና ሰፈሩን ጓደኛ ፊቱ ታየ። በእናት ወይኔ ይቅርታ ወንድሜ። ከዛ እንደዚህ ያደረግንና አለፍን ሁሉንም። ከዛ ደግሞ ተነሳን። ዴምኔ አቺ ሰነ ቦዳ uffata dubartootaa wayii jiran jedhee gara gadii sana laallee gatiidhuma አደባስና ጀኔ ወጅን ዴምኔ ከዛ ስንሄድ ደግሞ እዛም ሂሳቡ ባለፈው እሱ ባየቀን ዲስካውንት ነበር ምናምን ብሎኝ እሺ ብዬ እስኪ በመሃል ይዩት ቪው ራሱ እንዴት አባቱ እንደሚያምር ወይኔ። የኔ ስልክ ታውቃላችሁ እንግዲህ ያው ሳምሰንግ ነች። ካሜራው ይሄም ለሊት ስለሆነ ነው እንደዚህ ትንሽ ያማረው እንጂ የካሜራ ጥራትም ችግር አለበት። ያው እንግዲህ እሱ በሂደት እናስተካክለዋለን። እና ስታዩት እንደዚህ ልባችሁ ይማረካል ወላሂ። ባየነ ምትቶላ ሰሙን ከሰም በቆና አርገታ ባየነ ምትቶላ አቺን ሞ ገረፈተ ዱበርቶታ ሴኔ አስከዘሮ ላሉ ዝመኔቲ ዋንተ ኮምቢኔ አማዮናት አንድ ጫማ አልገዛንም፣ አንድ ጃኬት አልገዛንም። አይገርማችሁም? ሰው ዝም ብሎ ይጦዛል። ኧረ ጡዘቱ ገደለን እዛን ቀን እና ዝም ብዬ ሾፍ አረኩኝ። ሳቡም ደግሞ አለ 75 ብር። አያችሁት? ቆይታችን ይሄን ይመስል ነበረ። ውጩን አያችሁት እንዴት አባቱ እንደሚያምር። ላይክ ሰብስክራይብ አርጉልን፣ ሼር አርጉልን። እንግዲህ አበረታቱን እንደለመደባችሁ። ባይ ሰላሙ አለይኩም።